አንዳንድ እህቶቼ ለእኛ ብቻ ነው ኑሮ የተወደደው፣ ኢትዮጵያ ኑሮ ርካሽ ነው፣ ለእኛ ብቻ ነው ኑሮ ተወደደ የሚሉን እያላችሁ በየኮሜንት ስር ስጽፏ ያለሁኝና፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናሌ ተከታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ኢንሻአላህ። እና የዛሬው አጀንዳ ምንድን ነው? ያው አንዳንድ እህቶቼ በየኮሜንት ስር በየሰፈሩ አያለሁኝ እና አጋጣሚ ለእኛ ብቻ ነው ኑሮ የተወደደው ትላላችሁ። እንደዚህ ድግስ ምግብ ሲበላ ምናምን ስታዩ ማለት ነው ሀባይቢ፣ ሳይበላ ሳይጠጣ ሆዱ ሳይሞላ የሚያድር ማንም የለም። ኑሮ ቢወደድም ሀብታሙም ድሃውም እኩል በልቶ ነው የሚያድረው ማለት ነው። ኑሮ ተወደደ ብላችሁ ወደ ኋላ እንዲያትሉ፣ ሀገራችሁ ከመግባት ወደ ኋላ እንዲያትሉ ኑ ቶሎ። ወላሂ አላህ በዝነቱ በረህመቱ ነው የሚያኖረን ማለት ነው። ኑሮ ስለተወደደ ስለጨመረ ስለቀነሰ አይደለም። ማንም ሰው አልኳችሁ በቃ ሳይጠግብ አይተወውም። ኑሮ ተወዷልና ብሎ ሆዱ ሳይሞላ እንኳን አይተውም ማለት ነው። ጥስቅ አድርጎ ነው የሚበላ እና ያ ደግሞ አላህ በዝነቱ በረህመቱ የሚያበላን የሚያኖረን የሚያጠጣን አላህ እሱ ነው ማለት ነው። እና አላህን ተማምናችሁ ነው መግባት እንጂ እንደ ኢትዮጵያ ኑሮ ተወዷል በምትባሉት እዛው እድሜያችሁን መፍጀት የለባችሁም ማለት ነው። እና ኢትዮጵያ ያን ያህል ኑሮ ተወዷል ስትባሉ ምንም የማይበላና የማይጠጣ ይመስላችኋል መሰለኝ። በነገራችን ላይ እኔም እንደዛ ነበርኩኝ። ጭራሽ ስጋ የሚበላ አይመስለኝም ነበር ማለት ነው። ግን ሀዋይቢ ምንም አይቀርባችሁ፣ ሁሉም ይበላል ይጠጣል ተበልቶ። ድግስም ሲሆን ሰው የፈለገውን ነገር ነው አውጥቶ የሚደግሰው ማለት ነው። ያ ደግሞ አላህ በረህመቱ የሚያኖረን ነውና ኑሮ ተወዷል ስትባሉ ጭራሽ የማያስበላና የማያስጠጣ ሀገር የማያስገባ እንዲሁም ድግስም ሲደገስ ብዙ ነገር የማይደረግ እንዳይመስላችሁ ማለት ነው። ሀገራችሁኑ በረህመቱ በዝነቱ አላህ ያኖረናል። ኑሮ ተወዷል ብላችሁ ወደ ኋላ እንዲያትሉ ሀገር ከመግባት ማለት ነው ውዶቼ። እና እዚህ ጋር አቮካዶ እየሰራሁ ነው። አቮካዶ የሰራው አንዳንድ ነገር ልበላችሁ ስለ አቮካዶ ስለ አቮካዶ ማለት ነው። እና እዚህ ጋር እኔ አቮካዶ ስንሰራ እንደዚህ ከምን መሀሉን ቆርጬ በማንኪያ ከማወጣው ይልቅ እንደዚህ በቢላ ጥብህ አረጋችሁት በኋላ በቢላ እንደዚህ ላጥ ሳረገው ስጋውም አይሄድብኝም። እንደገና ደግሞ በቃ ላጥ ብሎ ነው የሚነሳያችሁት። ጫፉን ይዛችሁ ላጥ ማድረግ ትችላላችሁ ማለት ነው። እና ውዶች ሁሉም ነገር አለ ሀገራችን ላይ። ማንም ሰው ሳይበላ ሳይጠጣ የፈለገውን በልቶ የፈለገውን ጠጥቶ ነው የሚኖረው ማለት ነው። ኑሮ ተወዷል ስትባሉ ማንም የማይበላና የማይጠጣ እንዳይመስላችሁ። ድሃውም ሀብታሙም እኩል ነው የሚበላው። እስኪ ኑሮ ተወዷልና ብሎ ሳይጠግብ የሚያድር የሚውል የለም። እና አብሽሩ ስለማይ ነው አንዳንድ ድግስ ቦታዎች ላይ እንዲሁም የተለያየ ሰው ሲበላ ሲጠጣ ስታዩ እንዴ ኑሮ ለኛ ብቻ ነው የተወደደው ኢትዮጵያ ትላላችሁና እቺ ኮሜንት በጣም አንዳንዴ ምስኪኖች ኑሮ ተወደደ ሲባል ሰው እንደዚህ ጠግቦም የሚበላ ብዙ ነገርም የሚበላ የሚጠጣ አይመስላቸውም ማለት ነው። እኔም እንደዛ ነበርኩ ብዬ ስለማስብ ነው ማለት ነውና ይበላል ይጠጣል። ይሄ ደግሞ የአላህ ሱብሃነሁ ወተዓላ ትሩፋት ነው ማለት ነው። ተወከል አላህ ነው ብቻ መብቃቃት ነው፣ ባለን ማመስገን ነው እንጂ በረህመቱ በዝነቱ ይኖራል ማለት ነው። እና አበረታቱኝ ፕሊስ፣ አሳድጉኝ። ተው ግን አይከፈልበትም። ተስፋ አታስቆርጡኝ ማለት እኔ በአላህ ተስፋ አልቆርጥም። በሰው ተስፋ ልንቆርጥ እንችላለን፣ ግን በአላህ ተስፋ አልቆርጥም ብዬ የታገልኩ ነው። እናንተ ደግሞ ብርታት ሁኑኝ፣ አሳድጉኝ። ኢንሻአላህ አይከፈልበትም። እናንተ ሁሉም ማደጊያ ሰበብ ናችሁና እስኪ ለኔም ሰበብ ሆኑኝ። በአንድ ቪዲዮ ነው ኢትዮጵያ ውስጥ እንደውም እኔ ኢትዮጵያ ውስጥ አድጋለሁ ብዬ ነበር ማለት በቃ ከዛ ጀምሬ ነው እየከፈኩ እየተዘጋብኝም እየተበላሸብኝም፣ ግን ተስፋ አልቆርጥም እንደው አላቅም እና አሁንም ጀምሬ ያለሁኝ ቢያንስ ዋንኪ እንኳን አስገቡኝ ልስራ ማለት ነው ሀባይቢ። እናንተንም አላህ ለሀገራችሁ አብቅቶ እንደዚህ ጉድ ለማለት ያብቃችሁ ማለት ነው። እንዴት ደስ ይላል መሰላችሁ! በራስ ጎጆ በራስ ኑሮ ጉድ ማለት። ለእናንተም አላህ ይወፍቃችሁ ይሄንን እድል ኢንሻአላህ።
ደግሞም ይወፍቃችኋል። በአላህ ላይ ተስፋ አትቁረጡ። አላህ ሰላም ለሀገራችሁ ያብቃችሁ። አሳድጉኝ ፕሊዝ፣ ሰብስክራይብ አድርጉኝ እላችኋለሁኝ። እና እዚህ ጋር ጁሴን እየፈጨው ነው። አቮካዶ ውሃ እንዴት እንደሚያነሳ አትጠይቁኝ ማለት ነው። ስብሃናላ ውፍር ነው የሚለው ውሃ ጨምሩብኝ ነው የሚለው ማለት ነው። እና በጣም ነው ውሃ የሚያነሳው፣ ለጤናም አሪፍ ነው። እንግዲህ ሹር አድርገን አቮካዳችንን እዚህ ጋር ለንጠጣ ነው ማለት ነው ውዶቼ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። አሳድጉኝ። እንዲሁም ደግሞ የምትፈልጉትን ነገር ጠይቁኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።